አረብ ሀገር ያላችሁ ሴቶች ይህን ቪዲዮ በደንብ ተከታተሉ። እዛ ያለሽበት ቦታ ያለሽው ለምንድን ነው? እዛ ድረስ የሄድሽው ለምንድን ነው? ለመለወጥ፣ ለማደግ፣ የራስሽ ቤት እንዲኖርሽ፣ የራስሽ መኪና እንዲኖርሽ። ያም ባይሆን እንኳን ለመለወጥ ነው እዛ ሀገር ያለሽው። ከእናትሽ ርቀሽ፣ ከአባትሽ ርቀሽ፣ ከእህት ርቀሽ፣ ከወንድም ርቀሽ ብዙ ዋጋ ከፍለሽ እዛ ሀገር ያለሽው ለምንድን ነው? ለመለወጥ ነው። ለመለወጥ እስከ ሄድሽ ድረስ ለመለወጥ የምትፈልግ ሴት የምታረገው ነገር ብታረጊ ምን አለ? አንዳንድ ሰዎች ፖለቲከኛ ሆነው ቁጭ ሴት ልጅ ሆነ በቃ ፖለቲከኛ ሆነ ቤተሰቦቿ ራሱ አያት እኔ ሳያት እገረማለሁ ልጄ ናት እላለሁ እስከሚሉ ድረስ የሄደችው ለመስራት ነው። የሄደችው ገንዘብ ለመያዝ ነው። ሄዳ ግን ሌላ ሴት ሆና እንትን ተንታኝ ሆና ተሳዳቢ ሆና ራቁት ቪዲዮ ለቃቄ ሆና ራሷን አሰድባ ቤተሰቦቿን አሰድባ ራሷን ገላ ቤተሰቦቿን ገላ ያለች ሴት አለች። በዛው መጠን ደግሞ እግዚአብሔር የባረካት 2 ዓመት 3 ዓመት 4 ዓመት ሰዎች የምትሰራበት ቦታ ራሱ እስከሚገረሙ ድረስ ከስራና ከስራ ውጭ ምንም የምታውቀው ነገር የለም።